ሄሎ እኔ ምልን አሰማኝም እንዳንተ ሰውዬ እስካሁን ድረስ የት አለ ቤቴስ የት አለ ቤቴ ስንት አመት ሙሉ ከፍላለሁ የት አለ የኔ ቤት እንዴ የንግድ ማዕከሎችስ የት አሉ እንዴ ምን ማለት ነው እኔ ማበድ ያለብኝ እንዴ ላማለኝ በሰማይ ወጥቷን ማል አያውላ ምንድነው እድሜ ልካቸውን ማይሻሻሉ ችግር አለ እንዴ አለቃ አራሰቃዩኝ ወንድሜ አራሰቃዩኝ የዛሬ ስንት አመት ነው የከፈልኩት እስካሁን ድረስ ቤቱን ላገኘው አልቻልኩም የምን ቤት ነው መኖሪያ ቤት የራሴ ተከራይቼ ነው የምኖረው የንግድ ማዕከልስ እንዲሁ ይሄን ድርጅት በመከራ ነው ራሴ ያስገነባሁት ሌላ ድርጅት ፈልጌ ሄጄ ቤት እየገዙ ነው አንተ ትቀልዳለህ እኛ ፋይላችን አይልኩም እሳቸው ቤት ይገዙ ይገርማል እኮ ይሄውላ ስንት ጉዳይ ነው ስንት ጉድ ነው ያለው እዚህ ጋር አንዱን ግን እጄ ላይ አልገባም መክፈል መበዝበዝ ሁሌ ምን ማለት ነው ማይሆኑ ሰዎች ጋር ገዝተው ነው ኧረ ተወኝ ምን እንደሚሻል እኔ አላውቅም ምን እንደሚሻል ወይ ብሬን ይመልሱልኝ ወይ ደግሞ አያውላ አያናቸው አንዴ ከከፈሉ እኮ አስቸጋሪ ነው ብዙ ቦታ እሱን እኮ ነው አስቸጋሪ ነው እኔም ምሎት ጋሼ እኔ ከርሶ አላውቅም ግን አንድ ሚስጥር ልንገሩት ምንድነው መቼስ እቺን ስነግሩት ስራዬን እንደሚያፈጥኑልኝ ተስፋ አደርጋለሁ ግን ስለ ቴምር ያውቃሉ ምንድነው ደግሞ ቴምር ከተማው ላይ ስለ ቴምር አልሰሙም ምን ቴምር ምንድነው ቴምር ቤት ያነገነባ ሱቅ እየገነባ የሚሸጥ ድርጅት ነው ደግሞ ብለው ቴምር ብለው መጡ በምግቡ እንደሱ አይደለም ታዲያ ከተቋቋሙ እንደሰማሁት ከሆነ ከተቋቋሙ 10 አመት ነው አሉ ከተማውን ሁሉ ይሄን ሁሉ የሚያዩት ወጪ ወራጁን አባወራ ያደረጉት እነሱ ናቸው እውነትህን ነው አሁን ጆሮዬን ጣል አድርጌ መረጃ ሰምቼ ነው እርሶም ቢሰሙ መልካም ነው በዚህ 10 አመት ውስጥ ነው የተባለው ያልተገነባበት ቦታ የለም አያት ቢሉ ወረውታል ሳር ቤት ቢሉ ወረውታል የሚባለው ፒያሳ ወረውታል እንዳለ ወረውታል ከተማውን በመገንባት ነው ታዲያ ስለዚህ እርሶም እንዲሁ ዝም ብሎ የማይረባ ጨጓራም ደም ግፊትም ሌላም በሽታ ከሚያመጡ አረሱንቶ ተቃጥያለሁ ይቅርታ አድርጉልኝ ግን ያስታውቃሉ እውነት ነው ልክ ብለሃል አይተህልኛል ጉዳይን አይተህልኛል ተጎጂን ነገር አቋም ግን አሁን እርሶ ምን ያደርጋሉ ሀያት ላይ ብዙውን አስርከው አንድ ሳይት አላቸው ሀያት 49 ነው የሚባለው መቄዶንያን ያውቁታል ይሄ በጎ አድራጎት የሚሰራበት እዛ ጋር ልጅ ቢኒያም እንዴ ከሱ ጎረቤት ነው እርሶ እዛ እየኖሩ ቅዳሜና እሑድ እነዚህን አረጋውያኖች እየጠየቁ ለሰማይም ቤት ያዘጋጃሉ በምድርም ቤት ያዘጋጃሉ ቀላል ነው ታዲያ ይሄ በአንድ ድርጅት ምክንያት ብዙ ነው አያት ያላቸው ፒያሳ ላይ መሐሙድን ያውቁታል መሐሙድ ሙዚቃ ቤት ሲባል ሰምተዋል ያውቁታል እሱን አካባቢ በደም እዛ ድሮ እኮ ትንሽ አሁን አንተ ልጅ ነህ እንጂ ትንሽ ወዝወዝ ብለንበት አይ ያስታውቃሉ ቀላል ሰው አይደሉም እዛ ጋር ወጣዋል መሐሙድ ፊት ለፊት ላይ ሱቅ ጨርሰው ገንብተው አጠናቀዋል እሱ እንደሆነም አልቋል ጊዮርጊስ ቤተክርስቲያን ጎን እንደዚህ ሁለት አላቸው አሉ ሁላቸውን ግን ወንድሜ ታውቃለህ ሰፈሬ እኮ ነው እዛው ነው ኮርሶ ጋር መላለሳል ሳር ቤት ነው ሰፈሬ እኔ እንግዲህ አስቡት ከሳር ቤት ጎሮ ድረስ መድኃኒት ነው ማለት ነው ጨጓራዬ እነዚህ ከሳር ቤት ጎሮ ድረስ እኔ በጧት ኦሚፕራዞል እቅማለሁ አንተን የመሰለ ከኦሚፕራዞል በላይ ያለልኛ አው ጌታዬ ምን ያደርጋሉ መሰል እርሱ ይደውሉ ለቤቱም የኔን ጉዳይ ደግሞ እዛው ይጨርሱ አረ ያንተን ጉዳይ ዛሬውን ነው የምናስጨርሰው መኪናዬን ቶሎ ላውጣና አሁን ነው ያልከው አብረን ነው ምን ያውጡ ይፈርሙ ኦኬ የምትፈረምናት ከሳር ቤት ጎሮ አመላለሱ ጌታዬ እውነት ነው እኔ እንደርሱ አይደለም ተቀምኩት ይመሩልኝ ገና መዝገብ ቤቱም ገና ጉርሻ ይጠይቀኛል አስቸጋሪ እሺ ጌታዬ አሁን ምን ጉዳይ አለ አንተ ወደ ቤት ነህ ስለዚህ ቤቴ እዛ ነው ብለኸኛል አይደለ ለምን ታዲያ ተያይዘን አንሄድም በዛው ይዤ አንድ ላይ ቴምር ነው አላልከኝም እንትን ነው አረፍኩኝ ስለዚህ ያለውን ጉዳይ እንጠይቃቸው አረፍኩ በቃ ጌታ ይስጦት ኑ በቃ ይስጋውና እሺ ጌታ ይስጦት ተገላ እድሜት ስምን ማን በቴምር ምክንያት ያው ሰሩልኝ ልክ ነው ተመስገን ነው ስሜ ተመስገን አንተ ተመስገን ነው ልክ ነህ